ሰላም፣ እንዴት ናችሁ? ውድ የተከበራችሁ የትዕግስት ዩቱብ ተከታታዮች እንዴት ናችሁ? ሰላም፣ ሁሉ መልካም። እኔ አለሁኝ እግዚአብሔር ይመስገን። ስልክ አቀማመጤ ምንም አላማረበትም፣ ምንም አልተመቸኝም። እንዴት እንደማቆመው ግራ ገብቶኝ ነው። እና እንዴት ናችሁ? ሰላም ነው፣ ሁሉ መልካም። አሳምቡሳን ጠቅለል። ዛሬ ደግሞ የምጠላው ስራ ቢኖር አሳምቡሳ መጠቅለል ነው። እስቲ ወደዚህ ላዙርና እንደዚህ ይሻላል ትንሽ። መብራቱ እንትን እያለ ስለሆነ ብዙም አይታይም። ብቻ እና እንዴት ናችሁ? ሁሉ ሰላም ነው? እናንተ እኔ የምጠላው ስራ ቢኖር ማለት ነው የምር አሳምቡሳ በጣም ነው የምጠላው። ረመዳን ራሱ ሲሆን የግድ ነው። እዚህ ቤት ደግሞ ትንሹም ትልቁም አሳምቡሳ ይላል። እኔ ደግሞ መጠቅለሉን አልወደውም። የምር አለ እንደኔ አሳምቡሳ መጠቅለል የማይወድ ስፍር ቁጥር የለውም መቼም፣ እርግጠኛ ነኝ። እኔ አልወድም፣ ግን ያው ግዴታ ስለሆነ አሁን ደግሞ የተወሰኑ ሰዎች እየጾሙ ነው። የእንትን ጾም አረፋ ጾም። ስልኬ ፈዟል መሰለኝ፣ ብዙም አይታይም ይመስለኛል። ብዙ ያለ እናላችኋለሁ። እንዴት ናችሁ አላችሁ? ስራ ውሎ አሪፍ ነው? እኔ ጋ አሪፍ ነው ይመስገን። አረ እናንተ በዚሁም ትኩስ ወሬ የእውነት ያቺ እግሯን እጇን የተቆረጠችዋ ልጅ ግን ገና ከመጣች በ3 ወሯ ምንኛ ነው? ወይኔ ፈጣሪ ሆይ! አሁን ላይ የሆነ የማይፈጠር የማንሰማ ታሪክ የለም። በእውነት በጣም የሚያሳዝነው የማይፈጠር ነገር የለ፣ የማንሰማ ነገር የለ። እንደሚሻለን እንጃ። ከባድ ነው በጣም ታሳዝናለች። ገና በመጣች በ3 ወሯ ወይ አልሰራች። ማጣት እኮ እንትን ነው እናንተ፣ ማጣት ያጣ ሰው እኮ ያገኛል። ግን ደግሞ ከምንም በላይ የኛ ህይወታችን አትለፍ እንጂ በህይወት ካለ ሁሉ ነገር ይገኛል። ገንዘብም ይገኛል፣ ሁሉ ነገር ይመጣል። አሁን ላይ የሚያሳስበው በህይወት መኖርና መኖር ብቻ ነው። የእውነት ያሳዘነችኝ እኔ በጣም ልብ የምትነካ ያልፍልኛል ብላ መጣ። ኧረ እንደው ስንት ጉድ አለ፣ ስንት ነገር አለ፣ ስንት ጉድ አለ። ኧረ ወይኔ! በፊት እኮ ስለማይሰማ ምንም የሚፈጠር አይመስለንም የእውነት። አሁን ላይ ሚዲያውም ስለተስፋፋ በቃ ሁሉ ነገር እንትን ሆኗል። አሁን ኑሯችን ሚዲያ ሆኗል። በቃ የእውነት የማይሰማ ማዕት የለ፣ የማንሰማ ነገር የለ። ከባድ ነው በእውነት። በተቻላችሁ መጠን እንግዲህ እራሳችሁን ጠብቁ እና ደግሞ ከምንም በላይ ትዕግስት ይኑራችሁ። እነዚህ ሰዎች በጣም ከባዶች ናቸው የእውነት በጣም። ከእግዚአብሔር ጋር ራስን መጠበቅ፣ አንዳንድ ነገር ስንናገርም ራሳችን ጠብቀን ይሁን። ከአቅም በላይ የሆነ ነገር እንኳን በቃ ዝም ማለት፣ በትዕግስት ማለፍ ሁሉ ነገር
በትዕግስት ማለፍ ነው። እናንተ ለምን ጓንት አላረግሽም እንዳትሉ ደግሞ አይመችም። እንትን ጓንት አርጋችሁ አሳሙሳ ለመጠቅለል አይመችም። ለዛ ነው ሰምታችኋል። አይመቸኝም እንዴ እኔ ሌላ ነገር ስሰራ ሽንት ቤት ሳጥብ የሆነ ነገር ሳጸዳዳ እንጂ አልጠቀምም። እቃ ሳጥብም እኔ አይመቸኝም። እሱን አድርጌ እንዴት አባቴ እቃ ላጥብ? እቃው እየተንሸራተተ ይሰበራል፣ እየወደቀብኝ ማለት ነው። እንደዛ ነው እላችኋለሁ። ለማንኛውም አሳምቡሳው እንግዲህ እዚህ ደርሷል። ብዙም አልተቀለልኩም፣ ትንሽ ነው ገና መጀመሪያ ነው። ግን ዝም ብዬ ነው እንትን ያልኩላችሁ እንጂ ያው እዚህ ጋር ደርሷል። የተጠቀለለው ትንሽዬ ነው። ያው ገና ምን ነው የጀመርኩት እና ለማንኛውም ከእናንተ ጋር የነበረኝን ቆይታ እዚህ ላይ ይበቃናል። ላይክ፣ ሼር፣ ሰብስክራይብ፣ ኮመንት አድርጉኝ። እኔም እመልሳለሁ በታማኝነት። ቻው፣ ባይ ባይ።